ሰላም 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 እንዴት ናችሁ? የተወዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ለዚህ ሰዓት በቅተናል ማለት ነው። ዛሬም እንደተለመደው በሌላ ቪዲዮ መተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። ዛሬም የሄርሜላ ጉዳይ እንደቀጠለ ነው። ሄርሜላ አልተገኘችም። ነገር ግን አለች የተባለ ቦታ ጥቆማ ያገተውም ሰው እኔ ነኝ የሚል ሰው መጥቷል ማለት ነው። እሱንም የምናይ ጉዳይ ይሆናል። ሰሞኑን የጠረጠርናቸው ሰዎችም የእሷ መታገት ውስጥ እጃቸው እንዳለ በግልጽ ማለት ነው ተቀምጧል ማለት ነው። ቤተሰቦቻችን አብርሃም እንግዲህ ከባድ ጭንቀትና ከባድ ለቅሶ ላይ ነው ያለው። ዳኒና ኤፍሬምም ሙድ እንደያዙ ነው። እንግዲህ ዛሬ ምናልባት እንግዲህ አቅጣጫ ለማስቀየር ሙከራ እያደረጉ ነው። ሄርሜላን ያገታት አቤል ነው የሚል ነገር እያወሩ ነው። ግን ደግሞ እኔ ነኝ ያገትኳት የሚል ሰው ደግሞ መጥቷል። ዛሬ አብርሃም በጥቆማ ሩታ ቤት ሄርሜላ አለች በሚል የደረሰውን ጥቆማ ይዞ ሄዶ ቤቱን ፈትሿል። ነገር ግን ሊያገኛት አልቻለም ማለት ነው። ይህን ማድረግ እንዴት እንደፈለገ አልገባኝም። ማለት እነ ሩታና አቤል ምንም ቢሆን ሞኝ አይደሉም ሄርሜላን አግተው እዛ ቤት የሚያስቀምጡት። ምክንያቱም ድንገት የህግ አካል እንኳን ወይ ፖሊስ ቢመጣ ምክንያቱም የማይወጡት ነገር እንደሆነ በደንብ ያውቃሉ። አንድ ሰው ሰውን የሚያክል ነገር አግቶ ቤቱ ያስቀምጣል ብዬ አላስብም። ምክንያቱም እንደዚህ የሚሰሩ ሰዎች የታወቀ ነው። ሌላ ለብቻ ቤት ይዘው ምናምን ነገር ነው የሚያግቱት እንደዚህ የሚያደርጉ ሰዎች እና አጠገባቸው ሊያደርጉ እንደማይችሉ ግልጽ ነው። አብርሃም ዛሬ እንግዲህ እዛ ነች በሚል ሮጦ ሄዶ ነበረ፣ ግን ሊያገኛት አልቻለም ማለት ነው። ግን አፍላፊ ነገሮች መተላለፍ መነጋገሮች ነበሩ ከሩታ ጋም። አቤልም እንግዲህ በወንድሙ ላይ በዚህን ያክል ለምን እንደጨከነ ግራ ገብቶኛል። ጉዳዩ ላይ ዳኒ እንዳለ ግልጽ ሆኗል ማለት ነው። እንግዲህ እያገተው እኔ ጋር ነች ያለው ሰውዬ በዳኒ ምክንያት እጁ እንደገባች ነው እየተናገረ ያለው። እንግዲህ ከዳኒ ጋር ተነጋግሮ ነበረ። አቤልና ማነው ኤፍሬምና ዳኒ ዛሬ አብረው ነበሩ። በጣም ሙድ ሲይዙ ነበረ። አቤልን አግኝተው ነበረ። ነገር ግን እንግዲህ ሀሳብ ለማስቀየር ይሁን አልገባንም። አቤልን አንተ ያለችበትን አንተ ታውቃለህ፣ ሄርሜላን አምጣት እያሉት ነው። እንግዲህ ምን እንደሆነ ግራ ገብቶናል እኛም ማለት ነው። ለራሴም ግራ ገብቶኛል። ሩታም አቤልም ማነው ኤፍሬምም በትክክል አቤል ጋር እንዳለች አቤል እንዳገታት ነው እየነገሩን ያሉን። አቤል በምን ምክንያት ሊያግታት ይችላል ብለን እናስብ። ገብቷቸዋል አይደለ? ግን ደግሞ አንድ ነገር የምንጠረጥረው ነገር አለ። ኤፍሬም ዳኒ ይህን ነገር ያደረጉት ከዚህ ፊት ኤፍሬም መረጃ አለኝ ምናምን ሲል ነበረ። እቺ ልጅ አሳልፎ ለሌላ ሰው ሰጥቶ እኔ ጋር ነች ያለው ሰውዬ እኔ የምወዳት ልጅ ናት አፈቅራታለሁ የሚላት ነው። በነገራችን ላይ ሄርሜላን በጣም አፈቅራታለሁ ምናምን ሲል የነበረ ልጅ ነውና ምዝጌ የሚባል ልጅ አብርሃምንም አግኝቶ ሄርሜላን እንደሚያፈቅራትና እንዲተውለት ጠይቆት እንደነበረ ከዚህ ፊት አይተን ነበረ። ቤተሰቦቻችን ጠይቆታል ተውልኝ ብሎ ማለት ነውና አብርሃም ግን ድጋሚ አጠገቧ እንዳደርስ በሚል አስጠንቅቆት እንደነበረም አይተናል ማለት ነው። ቤተሰቦቻችን የእውነት ይሄ ምስጋናው የተባለው ልጅ እሱ ጋር ትሆናለች ልጅቷ። አንድ ሰው መቼም አጠገቡ ወንጀል ነው በቪዲዮ ወጥቶ እኔ ጋር ነች እኔ ነኝ ያገትኩት ከሌላ ያገዘኝ ምናምን ብሎ ይናገራል የሚል ግምት የለኝም። ወንጀል ስለሆነ ማለት ነው። እቺ ልጅ ብትጠፋና ባትገኝ ወንጀል ስለሆነ እሱ ነው የሚገባበት ማለት ነው። ምክንያቱም በራሱ በአፉ ወጥቶ እኔ ነኝ ያገትኳት ብሏል ማለት ነውና ለዚህ ተባባሪው ደግሞ ዳኒ ነው። ዳኒ ብቻ እንዳልሆነ ደግሞ ግልጽ ነው። ኤፍሬም ለነገሮቹ አመቻችቶ ለዳኒ ያቀብሏታል። ዳኒ ደግሞ በተባባሉት መሰረት ከምስጌ ጋር በተባባሉት መሰረት ልጅቷ እዛ ታግታለች ማለት ነው። ስለዚህ ግልጽ ሆኗል ማለት ነው አይደል ቤተሰቦች? ስለዚህ ይሄ የሆነው እንግዲህ ከሱ ጋር ነች ብሎ ኤፍሬም አሁን መረጃ አለኝ በሚል ለአብርሃም ሊያሳየው የተለያዩ ቪዲዮዎችን ለአብርሃም ሊያሳየው እንደሚችል እንገምታለን ማለት ነው። ከዛም በኋላ በሄርሜላና በአብርሃም መካከል ያለው ግንኙነት እንዲያበቃ ማለት ነው። ስለዚህ
አብርሃም ኤፍሬም እያለ እንዳለው ዛሬ የአብርሃም ወዳጅ የሆናችሁ ነገ በእርግጠኝነት እኔን ትረዱኛላችሁ። አብርሃም የኔ ወዳጅ እንደሚሆን ግልጽ ነው እያለ ነው። ያ ማለት ይሄ የሚሆነው ሄርሜላ በአብርሃም ላይ የማይሆን ነገር አድርጋ ሄርሜላና አብርሃም ሲለያዩ ብቻ ነው ኤፍሬምና አብርሃም ተማምነው አንድ ላይ የእውነት ዛሬ የሆነውን ነገር ሊረዳ የሚችለው ማለት ነው። ስለዚህ ዞሮ ዞሮ ሄርሜላ ያለችበት ታውቋን ማለት ነው። ቤተሰቦቻችን ቪዲዮኒ ሁለቱንም ይዣለሁ። የምስጌንም ይዣለሁ፣ የአብርሃም ቪዲዮ ይዣለሁ፣ የነዳኒንም ይዣለሁ። አጠራ አድርጌ ነው ያስኩት። ቤተሰቦቻችን ቪዲዮን እያየን ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። እሺ በሰማ ምንድነው አንተ የሰው ወሬ እያዳመጥክ እንደው ራስህን ትምጥረው እንግዲህ በአብርሃም እንግዲህ ይሄ መረጃ ደርሶት ነው ሩታ ቤት ነች የሚል መረጃ ደርሶት ነው ሮጦ የመጣው። ግን ደግሞ በእርግጠኝነት እንደዚህ ሊያደርጉ እንደማይችሉ ምንም ግልጽ ነው። ሰው ምንም እዚህ ኬዝ ውስጥ ቢኖሩ እሷን አመጥተው እዚህ ያስቀምጠው ወንጀል ነው ማለት ነው። በቤታችሁ ሰው አታግቱም አይደል? ከባድ ነው እና ብዙ ነገር ታስባላችሁ አይደል? ስለዚህ አብርሃም አልተሳካለትም። ምስጋና የተባለው ልጅ እንግዲህ ይሄ ነው። ሄርሜላ እኔ ጋ ነች፣ ለዚህም ደግሞ ዳኒ ስለተባበርከኝ አመሰግናለሁ ብሎታል። ሄርሜላን ከዳኒ ጋር ሆነው የያዙት እንግዲህ ይሄ ነው ማለት ነው። አዳምጡት። ተመልከቱ። ዳኒን በተነጋገርነው መሰረት ዳኒን ከዳኒ ጋር ሆነን አግተናታል፣ ያለችበትን እኔ ማቀው ብሏል። አሁንም እዚህ ጋር ደግሞ አቤል ጠይቃቸው መጥቷል። አቤል ጋር እንደሆነች ነው አድርገው ቪዲዮ የሰሩት። አቤል በእርግጠኝነት ያደርጋል የሚል ግምት የለንም። ሰው ማመን ባይቻልም 100% ግን ደግሞ ነገሮቹን ወደ አቤል እያዞሩት ነው ማለት ነው። እነ ዳኒና ኤፍሬም እያለቀሰ ነው አይደል? አብርሃም ያለው ለምንድን ነው የምትቀርዱት? ብቻውን ቤቱ ዘግተህ ባይቶ ይበላት። እንግዲህ ሙድ እየያዙበት ነው። አብርሃም ላይም አብርሃም እያለቀሰ ነው። ለምንድን ነው እንደዚህ የምታደርገው? ለምን ታስለቅሰዋለህ? ምናምን እያሉት ነው። ያሳዝናል። እንግዲህ አብርሃም ያው እንግዲህ ዳኒ ከምስጌ ጋር ተነጋግረው ያደረጉት ነገር እንደሆነ እንግዲህ ልጅቷ ታግታለች፣ ሰላም ነው ያለችው ተብሏል። አግታት ግን ደግሞ ምንም ነገር እንዳትሆን ብየዋለሁ። በዛ መሰረት ሁሉ ነገሯ ሰላም ነው እያለን ነው ማለት ነው። ስለዚህ እኔ እጅ ውስጥ ነው ያለችው፣ ማንም ሊቀበለኝ አይችልም እያለ ነው። አፈቅራታለሁ የሚል ልጅ ነው። ሄርሜላን እንደሚያፈቅራት ሲናገር የነበረ ልጅ ስለሆነ ማለት ነው። አብርሃምን ለማናደድ ነው ይሄን ሁሉ በር ማትከፍተው ሩታ ማለት ነው። ተኝታለች። በእርግጥ ምናልባት እዛ ትሆናለች ወይ በዚህ ደረጃ በኮንፊደንስ አይናገሩም እዛ ብትሆን ማለት ነው። ምክንያቱም የመደናገጥ ምናምንም ሊታይባቸው ይችላል። አብርሃም ዝም ብሎ ነው ማለት ነው። ኤፍሬም በዚህ ልክ በወንድሙ ላይ ለምን እንደጨከነ ግራ ገብቶኛል፣ እውነት ለመናገር ማለት ነው። ምንም የተሳሳተ መንገድ ቢሄድ እንኳን ወንድሙን አይዞ ማለት ያስፈልጋል። በዚህ ልክ ወንድሙ ሲጨነቅ በወንድሙ ላይ ሙድ ለመያዝ ለምን እንዳስቻለውም አልገባኝም እኔ። አብርሃም እንግዲህ ፍሪጅ ውስጥና ኪችን ካቢኔት ውስጥ ነው የቀረው። በቃ ቤት ሄዶ ሄርሜላን ሲፈልጋት ምንም የቀረው ቦታ የለም። በደንብ አድርጎ ነው የፈለገው፣ ግን ደግሞ ሊያገኛት አልቻለም። ከባድ ነው። ምንም ኤፍሬም እያደረክ ያለው ነገር እውነት ለመናገር እንደ ወንድም ደስ የሚል ነገር አይደለም እና ጥንቃቄ ብታደርግ የተሻለ ነው። አብርሃምና ሩታ እንግዲህ በጣም ደስ የማይል ነገር ላይ ነው ያሉት። እውነት ለመናገር እንደ ጓደኛም ለወደፊት እንደ ባልና ሚስት አይደለም፣ እንደ ተመልሳችሁ አንድ ላይ ሆናችሁ አይደለም። እንደ ባልና ሚስት እንኳን ለወደፊት አብራችሁ ለመቀጠል አሁን እያደረጋችሁ ያላችሁት ነገር
እንደ ጓደኛ ማለት ነው ለማለት የፈለኩት እንደ ጓደኛ እንኳን አብራችሁ ለመቀጠል በጣም ደስ የማይል ነገር ነው እያደረጋችሁ ያላችሁት እና ራሳችሁን የሚያሸማቀቅ ይመስለኛል። እንደዚህ ባታደርጉ ጥሩ ነው። ደግሞ ምን ልታደርግ ነው? ቤት ማስቀመጣት ብዬ እንግዲህ ዳይሬክሽን ለማስቀየር እየሞከሩ ነው። ዞሮ ዞሮ ማጋ እንደምትገኝ ባናቅም ማለት ነው። ኤፍሬም እና አቤል ጋር እንደሆነች ነው በትክክል እየተናገረ ያለው። መረጃው አለኝ እያለ ነው። ወደ ፖሊስም ለምን አላመለከታችሁም ብሎ እንደውም እነሱ ራሳቸው መልሰው አብርሃምን እየጠየቁት ነው። የሚያውቁት ነገር እንዳለ ግልጽ ነው ማለት ነው። ስለዚህ የሆነ ነገር እንዳለ ይገባናል ማለት ነው። ያ ማለት በእርግጠኝነት አቤል ያግታል የሚል እምነት የለኝም። ግን አቤልን እዚህ ጉዳይ ውስጥ እንዴት ሊያስገቡት እንዳሰቡት አላውቅም። አብርሃም ግርግር መፍጠር አይጠበቅብህም። ኦልሬዲ ወጥተሃል። ከሩታ ጋር እላፊ ንግግሮችን መነጋገር አስፈላጊ አይደለም። በተቻለ መጠን ብትከባበሩ ደስ ይላል። በቃ ማለት ደስ አይልም እንደዚህ አለመከባበር፣ እንደዚህ ማለት ደስ አይልም እና በተቻለ መጠን ግን ባታደርጉት የተሻለ ነው። እንግዲህ በደንብ ነው አድርገው ነው ከዳኒ ጋር ተመሳጥረው እንግዲህ ሙድ የያዙት። ሄዶ ከአብርሃም ጠላቶች ጋር ጓደኛ መሆን ማለት የሆነ በቃ ደስ የማይል ነገር ነው አይደለ? የእናንተ ወንድም እንደዛ ቢያደርግ በእናንተ ላይ ምን ሊሰማችሁ እንደሚችል ታውቃላችሁ። ምንም የተሳሳተ መንገድ ብትሄዱ ቀስ ብሎ እናንተን ለማስተካከል ጥረት ማድረግ አለበት እንጂ የእናንተ ወንድም የምትሉት ወንድማችሁ የእናታችሁ ልጅ አባታችሁ ልጅ እንደዚህ በላያችሁ ላይ ሲያደርግ ደስ አይልም አይደለ? ደስ አይልም። ስለዚህ ኤፍሬም ዞሮ ምንም እውነት ለመናገር ትክክል አይደለም። እዚህ ኬዝ ውስጥ ኑርም አትኑርም ልክ አይደለም። በቃ ያው ነው በቃ እሷ በመጥፋቷ ነው እንዴ ያስነበረው። ሲቀጥል ደግሞ ዝም ብለህ ዘው ብለህ የሰው ብር አትቀቅበሽ። በባኒ ሲጀመር ሰው ምን ድላትና ነው እዚህ ቤት ነው ብር ሁሉ ስናቆቆ ነው ያከፈተ ሩታ እንግዲህ ለምን አልመጣም ስትላይ የነበረ ሴትዮዋ አሁን እንቧ ከረዩ እያለችበት ነው። አብርሃም ልክ አይደለም፣ እንደዚህ አይደለም እውነት ለመናገር ማለት ነው። በተደጋጋሚ እያንኳኳ ነበር አይደል? እና ታዲያ ሰምቻለሁ። ታዲያ በዚህ ልክ አንተ ሰው ላይ ማሾፍ እናንተ ማለት ለምን አስፈለገ? እኔ በዚህ ልክ እየተጨነኩኝ እያየሁ ነው አይደል? ይሄው ነገር በወንድሙ ላይ አቤል ግን በቃ ለምንድን ነው በዚህ ልክ ሄርሜላን ማነው ይሄ ሩታን ያስበለጠው ነው በዚህ ሰዓት ማለት ነው። ማለት ችግር የለውም ማስበለጡ፣ ግን ደግሞ በወንድሙ ላይ በዚህ ልክ ሙድ ለመያዝ ያስፈለገው ለምንድን ነው? እሱ የተሻለ ነው። ባይዘው አርፈ ብትቀመጥ ይሻላል። ከወንድም ጋር ማይሆን ነገር ውስጥ ባትገባ። ገብተዋል አይደለ? እናንተ ተለያይታችሁ ማትለያዩ ሰዎች ስለሆናችሁ ደስ አይልም። መረጃ ደርሶኛል። ማን እንደነገረው እንግዲህ በመረጃው መሰረት ነው የመጣው። ግን ደግሞ የነገረውን ሰው ይዞ የሚመጣ ጥሩ ነበር። አብርሃም ማለት ሁልጊዜ እንግዲህ ሩታ አንድ እርምጃ ትቀድመዋለች አብርሃምን። አብርሃም ሁልጊዜ አንድ እርምጃ ወደኋላ እንደቀረ ነው። ከሩታ ጋር ምንም ሊፎካከሩ አይችልም። በደንብ አድርጋ ነው እየተበቀለች ያለችው። በደንብ እያስለቀሰችው ነው ያለችው ማለት ይቻላል። እንግዲህ እያስመሰልክ ነው እያለችው ነው። አብርሃም በዚህ ልክ እያስመሰለ ያለቅሳል ብዬ አላስብም። እና አብርሃም ራሳቸው ደብቀው ነገሮቹን በዚህ መልክ እንዲሄድ እያደረጉ ነው እያለች ነውና ግን ጉዳዩ እንግዲህ ወደ አቤል ለምን እንደዚህ እንደተቀሰረ አላውቅም። ሲጀመር ማለት ነው እነሱ ሆን ብለው እንደዚህ አክል ያደርጉት እንጂ አሁን ጠፍታ ኦልሬዲ ዛሬ ስንተኛ ቀን እሱ እኮ የተሻለ ነው። ሰውን የሚያክል ነገር ጠፍቶ እስካሁን አለማመልከት ማለት በጣም ከባድ ነው። ባይዘው ማለት ነው። ለእናንተ ራሱ ልክ አይደለም። አዎ እንግዲህ ደረሳቸውን ነፍተው ነው እንግዲህ መልስ እንመልሳለን ያሉት ያለምንም ፍርሃት ማለት ነው። ዛሬ
እህቷ ያክስቷ ልጅ ወደ ፖሊስ ጣቢያ እንደሄዱ እየተናገሩ ነው ከአቤል ጋር ማለት ነው። ወንድሜ ነብዬ ዝም ብዬ ነበር ገባ አይደል? አሁን ግን ከአቅም በላይ ስለሆነ ነገ ጧት ሄድና መልስ እንሰጣለን። መግባት ካለበት ተጋባለን። እኔ አንተንም አክብሬ እሷንም አክብሬ ነው። ስለዚህ እስቲ የሚፈጠረውን እነሱ እንግዲህ አብርሃም ትላንትናም እየተናገረ በነበረው አቤል አንደኛ ማነው ብሩክን ሶሪ ይቅርታ አድርጉልኝ ኤፍሬም እንዲገባ አልፈለገም ወደ ፖሊስ ጣቢያ እንዲገባ ስላልፈለገ ተናግሮ ነበረ። ሩታም ልጁን ጥላ እንድትገባ ስላልፈለግኩ ነው የሚል ነገር ነው ሀሳብ ያነሳው። ትክክል አይደለም፣ ግን ሰውን የሚያክል ነገር ጠፍቶ በዚህ ደረጃ እስከዚህ ድረስ መቆየት ልክ አይደለም። ፖሊስ መጥቶ እኔና ሩታ ይሰደድ እዛ መናገሩ ነገር እናገራለን። ስለዚህ የሚናገሩት ነገር አላቸው ማለት ነው። እነሱ ጋር ሚስጥር አለ ማለት ነው። ሄርሜላ ያለችበትን በደንብ ያውቃሉ ያልኳችሁ ቅድምም ለዚህ ነው። አብሮ ሙድ እየያዙ ነው። አያችሁ አይደል? በሄርሜላ መጥፋት ብቻ ሳይሆን የአብርሃም መጨነቅ በራሱ ሊያስጨንቅ ይገባ ነበር። ወንድምህ አይደለ? የወንድምህ ነገር እንዴት ነው ማያስጨንቀ? አቤልም ሆነ ሌላም ሰውም ሆነ እነሱን ልትከታተል ይችላል። እኛ ጋር ከምትከታተል ምንድን ነው ከታተለው? ሄርሜላ ያለችበት ቦታ ነው። አቤል ነው የቅርብ ጓደኛዋ ለሄርሜላ። ስለዚህ ያለችበት ያውቃል፣ የት እንደምትሄድ ያውቃል። የት እንደምትሄድ ያውቃል ማለት የሆነ ነገር ያውቃል ማለት ነው። ኤፍሬም አይደለ? አንድ ሳታውቃት በፊት እኮ ሄርሜላን ያውቃታል አይደል? ስለዚህ እሱን ሄደህ ሄደ ፖሊስ ጣቢያ መጥቶ መመርመር ያለበት አካል መጥቶ ይመርመር። ማንም ሰው ዝም ብሎ የሆነ ፍንጭ ሳይት ትናንትና ይናል ማን ይገደዋል? ያንተ ጠላት ማን? አንዳንዴ በማጠብቀው ሰው ነው በማጠብቀው ሰው ነው። እንግዲህ በአብርሃምና በነ አቤል መካከል የማይሆን ነገር ሊፈጠር ነው። እንግዲህ ቤተሰቦች ነገሩን ወደዛ እያዞሩት እንደሆነ ግልጽ ነው። በማጠብቀው ሰው ጠላት ነው። ስለዚህ ጠላትን መርምር በመጀመሪያ ደረጃ። ማየት ፈልገው አይታል አይደለ? በቃ ሂድ፣ ዝም ብላ አትበጥበጥ። በመጠየቅ በምፈልገው አግባብ ጠይቀኝ። ዝም ብለህ መተህ ስለተወራጨን የምታመጣው ነገር የለም። ሩታ እንግዲህ በጣም ደስ አይልም። እውነት ለመናገር አብሮ ለኖረ ሰው በዚህ ልክ መነጋገሩ ደስ አይልም። ጭንቅላት እንዳለው ሰው በእናትህ መሆን የተሻለ ነው። ጭንቅላት ሲነሸክምሽው ዝም ብሎ ለቅል አይደለም። አብርሃምም ልክ አይደለም በእንደዚህ አይነት ንግግር። ነገ የምታፍሩበትን ነገር ለምንድን ነው ዛሬ በዚህ ልክ የምትነጋገሩት? ገባሽ? ዛሬ ነው ማየት ያለብሽ። ነገ ከነገ ወዲያ እኔና አንቺ ብዙ ነገር ያገናኘናል። ልጅ የሚባል ነገር አለ። እናንተ ተለያይታችሁ አትለያዩም እኮ። እንደዛ እንኳን ማሰብ መቻል አልቻልሽም። ደግሞ ስለ ጭንቅላት ታወራለህ። ጭንቅላት ላይ ነው በደንብ ሙድ እየያዙበት ነው አብርሃምን። እንግዲህ ምናችን ሞኝ ነው። እኛ ሲጀመር እሷን አግተን እዚህ የምናበላው የምናጠጣው የምናስቀምጣት እንዴት ብታስቡ ነው ባካችሁ? ይሄ ነው በቃ። ልጅቷን እዚህ አያመጧትም። ቀደም ያልኳችሁ ለዚህ ነው። የፈለገ ቢያግቷት እንኳን በሌላ ሰው ነው የሚያሳግቷት እንጂ ቤታቸው አያመጧትም በእርግጠኝነት ማለት ነው። በዚህ ላይ ልክ ጭንቅላታችሁ እንዴት ነው የሚያስበው? ዋው ጭንቅላት። እኔ አሁን የአብርሃም ጠላት ነኝ፣ እናንተ ወዳጅ ናችሁ። እስቲ ማን ለአብርሃም ወዳጅ እንደሆነና ማን ጠላት እንደሆነ በቅርቡ የሚለይለት ይሆናል። ችግር የለውም። ስለዚህ ያዘጋጀውን ሴታፕ ቪዲዮ ያመጣና ለአብርሃም ቪዲዮ ነው ያሳየዋል። ሄርሜላ ፈልጋ ነው የሄደችው በሚል ማለት ነው። ከዛም በኋላ አብርሃምና ሄርሜላ ይለያያሉ ማለት ነው። ስለዚህ ኤፍሬም ከዛም በኋላ ወዳጅ ይሆናል ማለት ነው። እሱን ነው የተፈለገው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው